አዳም እንጻፋት። ለምን እንዲህ ብለን አናከብርም? ምን መንገድ ላይ ጎዳና ፍጥር ብለን ለምን አንጀምርም? ነቢያችን እኮ መንገድ ላይ እንዳትቀመጡ ብሎን ነበር። ቆመን እንበላለን። ቆመን መብላት ይቻላል? ችግር የለውም። በቃ የነቢዩን ሐዲስ አፈር ድሜ እናስበላዋለን። እኛ እንቀመጣለን። ነቢዩ ከሞተ 1400 ዓመት ሞልቶታል። ነቢዩ መንገድ ላይ ትቀመጡ ቢል ምን አገባ? ወደዛ ሞቷል። የታባቱ በስብሷል። እኛ የሚጠበቅብን ገንዘብ ማግኘት ነው። እኛ የሚጠበቅብን ከኦርቶዶክስ ጋር ተፎካክረን አደባባያቸውን መንጠቅ ነው። ሃይማኖቱ ምን ሐሰተኛ እንደሆነ እኮ መሐመድ እናውቃለን። ዋናው ነገር አደባባዩን እንዴት አድርገን የእኛ እናደርጋለን ነው። እቺ ምርጥ ቢዝነስ ነች። አንተ ምርጥ ሀሳብ ነች። ስፖንሰሮች ይገኛሉ እንዴ? ለስፖንሰር ምን ችግር አለው? ባንኮች ስፖንሰር ያደርጋሉ። ጠቅላይ ሚኒስትራችን ስፖንሰር ያደርጋል። እንዴት ብለን ነው ስፖንሰር ማድረግ ምንችለው? እንዴት መጠየቅ እንችላለን? ህዝቡን እናነሳሳለን። መንገድ ላይ ሰው እናበላለን። ሰው እኮ መንገድ ላይ ማብላት ግን አንችልም። መንገዱ እኮ ይዘጋል። በቃ እንፎግራለን። መንገዱ ይዘጋል። ማንም ክርስቲያን ወደዛ ማለፍ አይችልም። ደሃም ሆነ ሀብታም መንገዱ በዛ ጋር ማለፍ አይቻልም። ይዘጋ፣ ችግር የለውም። ታዲያ መንገዱ ከተዘጋ ደሃ እናበላለን ብለን የምንለው ፉገራ አይሆንብንም? በአክሱ ማንም አይጠይቅህም። መንገዱ ይዘጋጋል፣ በዛ ጋር ማንም ማለፍ አይቻልም። ግን እኛ ስንፎግር አደባባይ ላይ ምን እንላለን? ደሃ ለማብላት። እንደያ ከሆነ እኮ መስጊድ ውስጥ ደሃ ታብሉ ምን ይባላለን? ይባላ። ታዲያ ዋናው ነገር እኛ መንገድ ላይ የምናስፈጥረው ደሃ ለማብላት ነው ብለን እንሰክሳለን። እሱን እናሳምናለን ወይ ነው? አንተ እሱን እቺ ሎቢዋን አንተ ስራ። ኦኬ፣ አይምሮን በደንብ መያዝ አለብህ። ለምንድነው መንገድ ላይ የሚፈጠረው ስትባል ደሃ ለማብላት ትላለህ ሁሌም። ነቢያችንና ሳቦቹ ታዲያ መንገድ ላይ ስላላስፈጠሩ ደሃ ብልተው አያውቁም ብንባልስ? እሱ ከሞተ ከበሰበሰ 1400 ዓመት ሞቶታል ነቢይ። ወደዛ ተወሱማ መንገድም አትቀመጡ፣ ሴትና ወንድም በመሀል መንገድ ላይ አብራችሁ መሄድ አትችሉም ብሎን ነበር እኮ። ግን አሁን ሴትና ወንዶች አብረን እንሄድ የለ አደባባዩ ላይ። አዎ ራሱ አይባትትምና በነቢያችን በ1400 ዓመት ዘመን ላይ ልንቀመጥ እና ሴትና ወንድ አሁን መሀል መንገድ ላይ እንዳይሄዱ ልንከለክል? ሴቶቹ ይሰሙናል? አይሰሙንም። ስለዚህ የነቢዩን አስተምሮ ተረት ተረት እዛ ሽንት ቤት ክተተው። ዋናው ነገር እኛ አደባባዩን እንዴት ብለን መቀየር እንችላለን ነው ዋናው ነገር። መስቀል አደባባይ የሚለውን ኢድ አደባባይ መንገዷን ዘግተን ስፖንሰሯን ሀም አድርገን። በደንብ አስተውሉ። ሀባሾች መውሊድ የሚባል በዓል አላቸው። ኦርቶዶክሶች መስቀል አደባባይ መስቀል ያከብራሉ። እኛ እኮ ምንም የለንም። ሙጂብ እንዴት ዝም ትላለህ? አመዲን እንዴት ዝም? አመድ ጀበል ምን ነክቶ ነው እስከዛሬ? እንዴት አባትትም? አንድ በዓል እንዴት እናጣለን? እቺ ነገር አሪፍ ነች ተባለ፣ ተጀመረ። 5ኛ ዓመታቸውን እያከበሩ ነው። እንኳን አደረሳችሁ። የኔን ጣት ያህል አክብረዋል። አሁን ከኔ አንድ እጅ ከፍ ያለ በዓላቸው 6ኛ ደርሷል። ነብያቸው ቀናቢል ምንድነው እሱ? ምንድነው አፍጥር መንገድ ላይ እያፈጠሩ ምንድናችሁ? እኔ እንደዚህ ብያለሁ መንገድ ላይ ትቀመጡ ስል አላ መልሰኝ ይላል። ቢነሳ ራሱ የኔ ኡመቶች አይደሉም እነኝ ብሎ ማለት ነው። እንኳን ደስ ያላችሁ። በፊት እንደዚህ ብለን እንኳን አደረሳችሁ እንል ነበረ። ይህን በማሳየት 5 መሙላታችሁን አሁን እንደዚህ ገብታችኋል። እንኳን ደስ ያላችሁ። 6 ዓመት 6ኛ ነገ ታከብራላችሁ። ከኦርቶዶክስ ጋር ያላችሁ ፉክክር አምላክ ባያዝህም አላህ ባይልህም አምላክ ለምትከተለው አምላክ እንዳልሆነ እናውቃለን። አፈር ድሜ ብላ ዋና ስፖንሰር ያምጣ፣ ዋና ከኦርቶዶክስ ጋር ይገዳደርልህ ያ በዓል። እሱ ነው ትልቁ ነገር። ሙዘሚል እንኳን ደህና መጣህ። ሙዘሚል ይሰማል? ኦኬ፣ ያው ነገ እንግዲህ 5ኛ ዓመት በዓላቸውን ያከብራሉ ማለት ነው። 5ኛ ዓመት በዓል በዚህ ላይ ራምዚ የተናገራት አለ። እሷን ቪዲዮ ክፈታት አንዴ። ሰላም ነው ፎይ፣ እንዴት ነህ? እንዴት ነህ? አማን ነው ይመስገነው። እንዴት ነህ? እንኳን ደህና መጣህ። ይህ ነገር 3 ቀን 4 ቀን እየሰማችሁ ነበርና ይሄ ኢሹ በጣም ኮንሰርን ሆንክበት። ምንድን ነው ችግር አለ እንዴ? አረ በጣም ደስ ብሎኝ ነው እንጂ ምክንያቱም 6ኛ ዓመት ስትደርሱ እኮ በጣም ደስ ብሎኛል። በወልድ ራሱ እኮ ልጄ ቢያንስ ሮጦ በደንብ ማይሄድበት እድሜ ነው እና
እቺ በዓል በጣም ተመችታኛል። እስልምና ምን ያህል አብዴት እያደረገ መሆኑን ህዝቡ እንዲያውቅ ነው። እቺ ለታሪክ ትቀመጣለች። ሚፍታ የዛሬ 50ኛ ዓመት ላይ ስታከብሯት ሜቢ ካልጠፋች እቺ በዓል የዛሬ 50 ዓመት ላይ 5ኛው ዓመት ላይ ያከበራችሁት ምን ብላችሁ መሰለ? ሞቶውን እንዳረሳ ሚፍታ በደንብ እንዳረሳ እቺ ሪከርድ ተደርጋ ስለምትቀመጥ ሜቢ ከ100 ዓመት በኋላ እቺ ሪከርድ ትኖራለች። 5ኛ በዓላቸውን ዋብያዎች ሲያከብሩ ምን ብለው ነው? እፎይ ይገደል ይሰቀል ብለው ነው ያፈጠሩት። እፎይ ይንሰቅለው ሊበሉ ቀቅለው ሊበሉ ማለት ነው። እፎይ ይሰቀል ይገደል። የሆነች ልጅ ሜቢ ክርስቲያን አይተዋል። የእኛ ሪካርድ ያለቀው ባሏን አርዳ ቀቅላ እንትን ቆራርጣ ከጎረቤቶቿ ጋር ያፈጠሩበት። አምና ግን እፎይ ይገደል ይሰቀል በሚል ነበር። 5ኛው ለታሪክ ይቀመጥ። 5ኛው በኢትዮጵያ አዲሷ በዓላቸው የተፈጠረችው ከ50 ዓመት በኋላ ከ100 ዓመት በኋላ የምታዳምጡ ይህንን ድምፅ ካላችሁ እፎይ ይሰቀል በሚል ነው የተከበረው። 6ኛውን ግን እኛ ላይቭ ገብተንበት ነቢያቸውን እንዳስበሉት እያሳየናችሁ ነው። አንድ አዳምጡ፣ ቪዲዮን ቀጥለው። አንዴ ቪዲዮን እናዳምጠው፣ ሙስሊሞችም በዛው አዳምጡት እና ለ6ኛ ዓመት ክብረ በዓላችሁ እንኳን አደረሳችሁ ነው እያልን የምንቀበላችሁ። እሺ ብዙም እንዳያሳስባችሁ። የዲናችን አንድ አካል ሆኖ 3ኛ ዒዱ ነው እያከበሩት ነው። 4 ዓመት ሙሉ ቢድዓ ሲፈጠር በቀላሉ ምን ይሆናል ምን አለበት ተሰብስበን ብናፈጥር በተባለ መልካም በሚመስል እሳቤ ተፈጠረ። 1 ዓመት ተካሄደ። ከዛ የጀመሩት ሰዎች ምን ያህል ቢዝነስ እንደሚያስገኝ ብር እንደሚያመጣ ብዙ ስፖንሰሮች እንደሚገኙበት ሲያውቁ ዛሬም ድረስ 4 ዓመታትን አመት ጠብቀው እያከበሩት ይገኛሉ። ትልልቅ ዑለማዎች ፈትዋ ሰጥቷቸዋል። ይህ ነገር ቢድዓ ነው፣ እረፉ፣ አላህን ፍሩ። ነገር ግን ያው ዱንያ ከዲን ጋር ሲቀላቀል ያስቸግራል። ያን ሁሉ ገንዘብ ያን ሁሉ ስፖንሰር ማጣት አልፈለጉም። የዑለሞችን ፈትዋ ወደ ጎን ብሎ ዛሬም ድረስ ኑ ጎዳና ላይ አፍጥሩ፣ ኢድ አክብሩ፣ 3ኛ ዒድ አድርገውት ማለት ነው። አላህ ተባረከ ወተዓላ ለእኛ የደነገገልን 2 ዒድ ነው። እንደዛ ከሆነ እኛ የነቢያችን ሰለላሁ ዐለይሂ ወሰለም ውልደትን መውሊድን ለምንድን ነው ቢድዓ እያልን የምንፈርጀው? ወይስ እናንተም እንደነሱ ቢድዓ ሐሰና እያላችሁ ነው? ቢድዓ በ2 ይከፈላል በሉን፣ እንሞግታችሁ በማስረጃ። ካልሆነ ግን 2 አይነት ሚዛን እስልምና ላይ የለም። አንተ ለሰዎች ቢዝነስ ለሰዎች ገንዘብ ማግኛ ብለህ አላህ ያልፈቀደው አላህ ያልደነገገው ዲን ላይ ሂደህ ለምን ታከብረዋለህ? የጎዳና ቢድዓ ላይ አንድም መስለሃ የለውም። እነሱ መስለሃ ብሎ የሚያነሱት ነጥብ ምንድን ነው? ኦርቶዶክሶች አብዮት አደባባይ አድምጡት በደንብ ዲን ላይ ሂደህ ለምን ታከብረዋለህ? የጎዳና ቢድዓ ላይ አንድም መስለሃ የለውም። እነሱ መስለሃ ብሎ የሚያነሱት ነጥብ ምንድን ነው? ኦርቶዶክሶች አብዮት አደባባይ የእኛ ነው ይላሉ። ስለዚህ እኛም አብዮት አደባባይ መስቀል አደባባይ የሙስሊሞች ጭምር ሀብት እንደሆነ ወጥተን እናሳይ ይላሉ። በዚህ ነው እንደምታሳየው ዲን ላይ አዲስ ጭማሪ እየጨመርክ መስቀል አደባባይ የኛ ሆነ አልሆነ ምንድን ነው የምንጠቀምበት? ምንድን ነው የሚያደርግልን? ወይስ ከኦርቶዶክሶች ጋር ጸብ መፍጠሪያ መንገድ ነው? የሀገር ነው ተጠቀምበት። ዒድ ለምን እዛ ሜዳ ውስጥ ተወሽቀህ ትሰግዳለህ? ያን ፈልገህ ከሆነ አላህ የደነገገልህን 2 ዒዶች ለምን መስቀል አደባባይ ላይ አይሰግድም? ያን ፈልገህ እውነት ከሆነ ነገር ግን ነገሩ ያ አይደለም። ገንዘብና ገንዘብ ነው። ስፖንሰር ይገኝበታል። ብዙ ባንኮች ስፖንሰር ያደርጉታል። ያን ገንዘብ ላለማጣት ብለው ዛሬም ድረስ ለ4 ተከታታይ ዓመታት እያከበሩት ይገኛሉ። ሼህ ኢልያስ አህመድ በቅርቡ በፌስቡክ ገጹ ቢድዓ እንደሆነ ነግሯቸዋል። ከዛ በፊትም አላህን ተባረከ ወተዓላ ቢሰሙት ኖሮ ይህንን ቢድዓ አይፈጥሩም ነበር። አም ለሁም ሹረካ ሸረዑ ለሁም ሚነ ዲኒ ማ ለም የእዘን ቢሂላህ ለነሱ አጋሪዎች አላቸው እንዴ? አላህ ያልፈቀደውን ዲን የሚደነግጉላችሁ ማን ነው? ለእናንተ ይህንን ዲን የደነገጉላችሁ? አላህን ፍሩ። እንግዲህ ምንድነው ከኦርቶዶክሶች ጋር ከክርስትና ጋር ለመቃረንና ክርስትና ላይ ያላቸውን ጥላቻ ለመግለጽ ሃይማኖታቸውን ይክዳሉ። አዲስ ሃይማኖት ፈጥረው ይሄው ይህን በዓል ማክበር ከጀመሩ 5 ዓመት ሆኗቸዋል ማለት ነው። ነብያቸውን ክደው አምላካቸው ያላዛቸውን ነገር ክርስትናን ለመቃወም ብቻ ማለት ነው። ኢማጂን እንግዲህ የራሳቸውን አዲስ ፈጠራ ፈጥረው የራሳቸውን አዲስ ፈጠራ አምጥተው ይህን በዓል ያከብራሉ ማለት ነው። ይሄ ባጭሩ ይሄ ነው እንግዲህ። ስለዚህ አንድ ሀሳብ ልስጥ። እኔ እፎይ ሀሳብ ሳይሆን እኛም አይዲያ ሼር እናድርጋ። ሀሳብ ሳይሆን
እንወያያለን። ውይይት ነው የሚሆነው። ኤኒዌይስ እንኳን ደህና መጣ። አለን አለን። መልካም። መንገድ ላይ አፍጥር ነብይህ አድርጎታል። በአመት እየጠበቁ የሚከበር አፍጥር መንገድ ላይ ነብይህ አድርጎታል። ይህን እሹ እንደ ርዕስ ማውራትህ ለህዝበ ክርስቲያኑ ምንድን ነው የሚጠቅመው? ለህዝበ ሙስሊሙ ምንድን ነው የምታስተምረው? ታንክ ዩ። ኦኬ ሙዘሚል ቀጥል። መልስ ኦኬ እሺ ከላ ልጅ ሙባ እሺ ኦኬ እንኳን እንዳመጣ እኔ ጋር እንትን አካውንት እንትን እያለብኝ ነው። አስገባል። ኦኬ እሺ ኦኬ ጥያቄያችን ምንድን ነው? እሱ የጎዳና ላይ አፍጥር በአመት የሚደረገውን ይሄን ነብዩ አድርጎታል የሚል አፍጥረዋል። ነቢ ሰለላሁ ዐለይሂ ወሰለም አፍጥረዋል፣ ጎዳና ላይ ማለት ነው። ጎዳና ላይ አላፍጥሩም፣ ግን አፍጥረዋል። አፍጥር የሚባል ነገር በእስልምና አይ አፍጥር አልጠየቁም። እኔ ማፍጠርማ አልጠየቁም። ምክንያቱም በየቀኑ ማንኛውም ሰው ይበላል ሰዓቱ ሲደርስ። የጎዳና ላይ አፍጥር አልኩ። የጎዳና ላይ አፍጥር ነብይ ወይንም ሳባዎቹ አድርገውታል። ባይሰሩም ይቻላል። አድርገውታል ወይ ነው ያልኩ። ጎዳና ላይ እኮ ባያረጉትም ይቻላል አልኩ። ፕሊስ የጠየቁን ቅድሚያ መልስ። አድርገውታል አላደረጉትም? እነሱ አላደረጉትም። ባያደርጉትም ይቻላል። ቀጣይ የምጠይቀው ጥያቄ ስለማለት ነው። መሐመድ ሙስሊም ነው ጠይቀው እና እስከ ሪፖስቱ ትንሽ ልክ አይደለም። መሐመድ ሙስሊም ነው አይደለም? ሙሐመድ አልሰማም? አይሰማም? እንደ ሱፊ ሆኖ ሲያወራ ነበር ይመስለኛል። መሐመድ አለ። ይቀጥል። እሺ ማንኛው ነበር እያወራ ያለው? ካላ ቀጥል። አለ ካላ ይቻላል አልኩ እኮ። ኦኬ ሳቦቹ አላደረጉትም። በደንብ አስተውል። ነብዩ አላደረጉትም፣ ግን ይቻላል ነው እያልከን ያለው አይደለ? ኦኬ ስለዚህ ነብይህና ሳቦቹ አላደረጉት፣ ነገር ግን ይቻላል። which means በሃይማኖት ላይ ማክበር አንድ ቢዳ ጨምረዋል ማለት ነው። እናመሰግናለን። ታዲያ ለምንድን ነው እሱ? እንደዛ ከሆነ ኔክስት ሌላ መጨመር ትችላላችሁ ማለት ነው የምታከብሩትን ማለት ነብይና ሰሃባዎቹ ያላደረጉትን መጨመር የምችሉ ከሆነ ሱራ 5:3 ላይ ሃይማኖታችሁ ዛሬ ሞላውላችሁ የተባለው ያልተሞላ ነገር ነበረ። አላህ የሰዓታት የዘነጋት የረሳት አንድ ነገር ነበረች። እሷ ምን ትባላለች? የጎዳና ላይ አፍጥር። አላህ ረስቷት ነበረ ማለት ነው እሷን ነገር። አይ ተፍሲር ከፍተህ ማየት ትችላለህ። ሞላ የተባለው ሃይማኖታችሁ ተፍሲሩን ከፍተህ ውስጥ ከፍተህ ሃይማኖታችሁ እኮ ህግጋቱ እኮ አይደለም። ተፍሲር አያስፈልገውም። ቆይ አሁንም አዳምጥ። ሃይማኖታችሁ ሞላውላችሁ ፈጸምኩላችሁ ቁርአኑ አለ እያልኩት ተፍሲር ማየት ትችላለህ ይለኛል። እስቲል አሁንም ተፍሲር ሲል ምን እያለ ነው ማለት ነው? ቁርአን አልሞላውም፣ አላህ ያልሞላው ነገር አለ ተፍሲር በሚባል ይሟላል እያለ ነው። ዚስ ዱድ ማያውቀው ነገር ማለት ነው። ተፍሲር በሚባል ይሟላል። ቁርአኑ ሙሉ ስላልሆነ ተፍሲር በሚባል ይሟላል እያለ ነው። ቁርአኑ ተብራርቷል። ብሮ ቁርአኑ ተብራርቷል። አላህ አብራርቶ ጨርሶታል። አላህ አብራርቶታል። ግልጽ ነው። ግልጽ አይደለም ብለህ ነው የምታምነው? ቁርአን ግልጽ አይደለም ብለህ ነው የምታምነው? ቁርአን ግልጽ አይደለም ብለህ ነው የምታምነው? አላህ ራሱ አብራርቶታል። አላህ ራሱ አብራርቶታል። መቼ ዘመናት መልካም አብራራው። አዳምጥ። ግልጽና የተብራራ ሆኖ ስላወረደው በማ የሚባል አያስፈልገው። ምክንያቱም ሱራ 6:114 ላይ
ከአላህ ሌላ አብራሪ ትፈልጋላችሁን ብሎ ስለሚዘጋው ግልጽና የተብራራ ሆኖ ከእሱ ሌላ መጽሐፍ ትፈልጋላችሁ ይላል። ስለዚህ አብራሪው ገላጩ ራሱ አላህ ነው። ሌላ ቦታ አትሂድ። ኤኒዌይስ የመንገድ ላይ አፍጥር በደንብ ስማኝ። ሱረቱ ነሕል ላይ ነቢ ሰለላሁ ዐለይሂ ወሰለም እኛ ቁርአን አውርደናል ለሰዎች እንድታብራራ ብሏል። ስለዚህ አብራርቶ ቢያወርደው ኖሮ ጎበዝ። እሱ ማለት ምን ማለት ነው? እሱ ማለት ደግሞ ምን ማለት ነው? ሙሐመድ አላህ የተብራራውን ይሰጠዋል። ያንን የተብራራውን ለሰዎች ይነግራቸዋል። ከዛ ቁርአኑን ይሰማሉ፣ ይሸመድዳሉ። ማለት ቁርአኑና የተብራራውን ነው የሚነግረን። የተብራራውን ነው ቁርአኑን ነው የሚነግረን። አንተ እኮ ቁርአኑ ተብራርቶ ወርዷል። ስማኝ አንዴ ልጨርስልህ። ቆይ ትናገራለህ። አንተ እያልክ ያለው ቁርአኑ ተብራርቶ ወርዷል ማለት ስታነበው ራሱ የተብራራ ነው። ምንም የሆነ ሙሐደድ የሆነ ንግግር አይደለም፣ የተሳሰረ ንግግር አይደለም፣ መፍታት የሚጠበቅብህ ንግግር አይደለም ነው ያልከው መጀመሪያ። ከዛ ቀጥለ ነቢ ሰለላሁ ዐለይሂ ወሰለም አብራሪ የተወረደውን ቁርአን አብራሪ አድርገናል ያለውን ደግሞ ምን አልክ? አይ ነቢ ሰለላሁ ዐለይሂ ወሰለምን የማብራሪያውን ሰጥቷቸው እንዲያብራሩ አድርገው። ስለዚህ ከቁርአን ውጭ ሌላ ማብራሪያ አለ ማለት ነው። ምን የሚባል ሐዲስ ስማኝ አንዴ ስማኝ። ሐዲስ የሚባለው ምንድን ነው? ስማኛ ልጨርስ። አንድ ሰዓት ልታወራ አይደለም እኮ ልጨርስ። ልጨርስ ብራዘር ተረጋጋ እንጂ እንትን ልትል ነው እንዴ? አላህ ሐዲስ የሚባል ነገር አያውቅም፣ መሐመድም አያውቅም። አላህ አብራርቶና ግልጽ አድርጎ ነው የላከለት። ማንበቡ በአንተ ላይ ነው። ምንድነው አንተ ይኸው ሰማይ የዝቀጠ ንግግር አትናገር። ዝቀት ይላል ያዝቀጠና ከሰሮ ታደርጋለህ አለ። አትጨማለቁ። ማነው የዘቀጠው? የምን ዝቅጠት ነው አሁን የተናገርኩት? እኔ ስድብ ነገር ተናገር ያለው ማብራራቱ ከኔ ነው። አንተ ታነባለህ ነው። ኤኖስ አትጨማለቁ። እድል ሲሰጣችሁ አትጨማለቁ። ስድብ ውስጥ አትግቡ። ኦኬ አብዱልከሪም ኦኬ። ከስር ያለው ይሄ የሊቨርፑል አርማ ያለው አታስቀምጠው። ፌስ ኦኬ። እኔ የዘቀጠ ያልኩት ስድብ ሳይሆን ደግመን ስድብ ውስጥ ደግመን የሚሰራ ሰው አላህ አቆም አይባልም። አስለ እራሱ አትጨማለቅ። ስርዓት ጠብቅና የተጠየቀውን ብቻ እንትን በል። ዝቅጠት ምናምን የሚል ደግመህ እንዳትናገር። ኤኒዌይስ ነብዬ ያላከበራቸው ሰቦችም ያላከበሯቸው እናንተ የምታከብሯቸው እንዳሉ ተስማምተናል። እዚህ ላይ አይደለ? ይሄ ደግሞ ይቻላል። ማስረጃ እመጣልሃለሁ። ና ከፍ በላ ክርስቲያን ና ከፍ በል። እናንተ መንገድ ላይ አፍጥሩ የሚል አንድ ጥቅስ ብቻ ብዙ አይደለም የምፈልገው። ያን ክፈትልኝ። ነቢ ሰለላሁ ዐለይሂ ወሰለም ያልሰሩትን መስራት እንደሚቻል ክፈትልኝ። ክርስቲያን ሱራ ሙስሊም 1017 ክርስቲያን ትልቁ ላይ አድርገው ያርግላለሁ። መንገድ ላይ ማፍጠር ማለት ነው። መንገድ ላይ ደግሞ እንደከለከሉ ሰጠና ሁለቱም ታስማማልኛለህ። መንገድ ላይ ማፍጠር አላልኩም። እፎይ መንገድ ላይ ማፍጠር አላልኩም። በጥቅሉ ቴንኪው መንገድ ላይ ማፍጠር ከልክለዋል። መንገድ ላይ ማፍጠር ካልሆነ እያልከኝ ያለው ምን ያደርግልኛል? መንገድ ላይ ማፍጠር ከልክለዋል። መንገድ ላይ ማፍጠር አይቻልም። መቀመጥም ከልክለዋል። ቆይ አንዴ ቆይ እየሰማኸኝ አንተ አሁን አይቻልም የምትል ከሆነ እንደማይቻል ማስረጃ ታመጣል። ነቢ ሰለላሁ ዐለይሂ ወሰለም መንገድ ላይ ማፍጠር ይቻላል። የከለከልኳችሁን ነው ተከልከሉ ያሉት። የከለከልኳችሁን ነው ተከልከሉ ያልኩት።